ያንን ዜማ ታስታውሳላችሁ? ኢየሱስን ልከተለው ወስኛለሁ፣ ወደ ኋላ መመለስ የለም የሚለውን I have decided to follow Jesus, no turning back። ታስታውሳላችሁ? ሕፃን ሆኜ እዘምረው ነበር። ሰዎች በጣም ብዙ ጊዜ ዘምሬዋለሁ፣ ግን ከመዝሙሩ ጀርባ ያለውን ታሪክ አላውቅም ነበር። ከየት እንደመጣ ታውቃላችሁ? ግጥሙ የመጣው ከህንድ የዌልስ መያዝ በኋላ ነው። አንድ ሰው ወደ ሰሜን የህንድ ክፍል ሄደ። በሰሜንም የህንድ ክፍል ያለ ወንጌልን ማዳረስ ጀመረ። ያ ገጠር ወንጌልን ሰምቶ በጭራሽ አያውቅም። በጣም አመፀኛ ሰዎች ነበሩበት። በዚህ ገጠር አንድ እናትና አባት ከሁለት ወንድ ልጆች ጋር ኢየሱስን ተቀበሉ። እንደዚህ አሉ፣ ክርስቶስን እንከተላለን። የግዛቷ መሪ ስለ ጉዳዩ ሰማ። በመላ የገጠሩ ህዝብ ፊት አውጥቶ ይህንን እምነትና ይህንን አዲስ ስም መካድን አውጃለሁ ብሎ አለ። አባትም ወደፊት ወጣ ብሎ I have decided to follow Jesus, no turning back። ኢየሱስን ልከተለው ቆርጫለሁ፣ ወደ ኋላ አልመለስም አለ። የግዛቷ መሪ ትዕዛዝን ሰጠ። ሁለቱ ልጆቹ በቀስት ተመቱ። በዛ ቆሻሻና ዋራ ላይ ልጆቹ ተጋድመው የሞቱ የግዛቷ አለቃ አየት አደረገውና ይህንን አዲስ ስምና አዲስ እምነት መካድህን አውጃለሁ በላለው። አባትም ወደ ኋላ አልመለስም፣ ማንንም ከኔ ጋር ባይመጣ አሁንም ኢየሱስን እከተላለሁ ብሎ መለሰ። የግዛቷ አለቃ ትዕዛዝን ሰጠ። ሚስቱ ተመታች። አሁን እሱ ብቻ ቀረ። የግዛቷ አለቃ እንዲህ አለ፣ ምንም ሊገባኝ አልቻለም፣ ይህን እምነት ካድ። አባትም መስቀሉ ከፊቴ ነው፣ ዓለም ከኋላዬ ነች፣ ኢየሱስ ክርስቶስን ልከተለው ቆርጫለሁ። እሱንም ገደሉት። የዛ ገጠር በእነዚህ ጥንዶች ምስክርነት ታሪክ ምክንያት ሙሉ ገጠሩ ስለ ኢየሱስ በደንብ ማወቅ ፈለጉ። ያስገደላቸው አለቃንም ጨምሮ ክርስቶስ ኢየሱስን ተከታይ ሆኑ። ክብር ለእግዚአብሔር ይሁን። በኮሜንት ላይ I have decided to follow Jesus, no turning back ወይም ደግሞ ክርስቶስ ኢየሱስን ልከተለው ቆርጫለሁ፣ ወደ ኋላ አልመለስም እያላችሁ ኮሜንት ላይ አስቀምጡ። እኔ በምንም አይነት ቪዲዮ ላይ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ ብዬ አላውቅም። እዚህ ቪዲዮ ላይ ግን እላችኋለሁ እያንዳንዱ ይህን ቪዲዮ የሚከተል ሰው ያየ ሰው ሼር፣ ኮፒ ሊንክ፣ ሪፖስት እያደረገ ይውጣ። ምክንያቱም የቆረጠ የክርስቶስ ጀግና ሊኖር ይገባል። ወንጌል ወደ ኋላ የማይመለስ ቀስት ጦር የማይበግረው ሞት የማይበግረው የክርስቶስ ጀግና ያስፈልጋል። ወንጌል I have decided to follow Jesus, no turning back, no turning back።